ልዩ ጉዞ ልጋም ከህይወት ትመራለህ። የኢትዮጵያ እግር ኳስ የሴቶች ክለብ ቀንደኛ ተጫዋች አንደኛ ስመ ገናና ናት። በጣም ታዋቂ ጀግና ተጫዋች እና ባለብዙ ሽልማቶች ባለቤት ናት። የእሱ አባት የታክሲ ሹፌር ናቸው እና ከሳቸው ጋር ትልቅ ሰው ናቸው። ነገራችን ላይ ከሳቸው ጋር ከአዲስ አበባ አዳማ ሰርቻለሁ እና የእሳቸውን መኪና በአጋጣሚ መናኸሪያ ትተውት ሄዳሉ። ትተውት ከሄዱ በኋላ ተራ ሲደርስ አንቀሳቀሽ የሆነ ቦታ አድርጌ ስመጣ መኪናው የለም። ደነገጡ። ደወሉልኝ። ኧረ አለው በጀርባ ጋሽ በጀርባ እኮ ነው። መጡና እንዴት መኪናውን እዚህ ድረስ አመጣው ያለኔ ፈቃድ አሉ። ተበሳጩ። ከዛ በል አሉኝና እዛው ጋር ፈተኑኝ ማለት ነው። ባላንስ አሰሩኝ ምናምን በቃ አጭር ነገር አሰሩኝ። ከዛ የሆነ አስተማማኝ ነገር ላይ ደረሱ። መከሩኝ። በቃ አሁን አንተ ጎበዝ ሹፌር ትሆናለህ፣ ተስፋ አለኝ፣ ግን በቃ ዝም ብለህ መኪና አትንካ። ምን ይሰራልሃል? መኪና አትንካ፣ የሰው ዕቃ አይነካም። እኔ ግን በቻልኩት አቅም አለማምድሃለሁ፣ ጎበዝ ሹፌር እንድትሆን አደርግሃለሁ ብለው ቃል ገቡልኝ። እግረ መንገድ ይህን ሲመክሩኝ የብሔራዊ ቡድን ተጫዋች እሷ ክላስ ውስጥ ገብተን ነው የመከሩኝና አስደንጋጩ ነገር ምንድነው ታውቃላችሁ? ብዙ ሜዳሊያ፣ ብዙ ዋንጫ፣ ብዙ የምስክር ወረቀት፣ ብዙ ሽልማቶች። ያንን ያየሁት በቃ ታዋቂ ቤት ለካ መግባት እንደዚህ እውቅና እንዴት ደስ እንደሚል እኔ በዛ ልክ የተደሰትኩት ሰው የእውቅናዋ ባለቤት ምን ያህል ደስተኛ ልትሆን ትችላለች? መገመት ከባድ ነው። አጠቃላይ በረዳትነት ህይወቴ 17 መኪና ላይ ሰርቻለሁና ካለፉት ቪዲዮዎችም ተናግሬ ነበረ መንጃ ፈቃድ ማውጣት ከባድ እንደነበረ። ነገር ግን ከ17ቱ መኪና ውስጥ አንዱ ላይ በጽናት በመስራት ነው መንጃ ፈቃድ ያወጣሁት። 16ቱ በቃ የለም አይቆጠርም ማለት ነው። ሰርቶ መና፣ ለፍቶ መና፣ ታጥቦ ጭቃ 16ቱ። ምን ለማለት ፈልጌ ነው? ጽናት ለመለወጥ ስታስቡ ጽናት በደንብ ጠቃሚ ነገር ነውና አንደኛው መኪና ላይ ብቻ ውጥሬ 1 ዓመት በመስራት ነው መንጃ ፈቃድን ያዝኩት። ስለዚህ በጽናት ምንም ነገር ይሆናል፣ ይሳካል። ልዩ ጉዞ ልጋም ከህይወት ትመራለህ። በ17 መኪና ውስጥ ያገኘኋቸው አሽከርካሪ እና ባህሪያቸው 2 በእድሜ ገፋ ያሉ ሽማግሌዎች ገጥመውኛል። አንድ ደግሞ እብድ ታውቃላችሁ፣ ጤና የነሳው 3 ቀዥቃዣ የሚሉ በቃ አነዳዳቸው ማያምር የተረጋጉ 5 በጣም ረጋ ያሉ ማለት ነው። መላጣ 2 ፋራ 3 ናቸው። 3 በቃ ለጥ ያሉ ላነቃቸው በሞክር የማይነቁ። አፍቃሪ ደግሞ 1 ነበር። እሱ ማለት በነገራችን ላይ የጎፋ ገብርኤሉና የጀሞ ባለታሪክ ነው። የምንፈነዳበት ጊዜ አለ። ረዳት እስቲ ማነው ወንዱ ምን ልበት ትንሽዬ ብንሆን እኮ ምንድነው ምናምን ትላለህ። ተሳፋሪ ላይ ትፈነዳለህ፣ ተራ አስከባሪ ላይ ትፈነዳለህ፣ ምናልፈው ሹፌር ላይ ትፈነዳለህ። እንዲሁ ለምዶብኝ ተራ አስከባሪ ላይ ፈንድቼ ቁጭ አንጠለጠለኝ፣ እንደዚህ ሰቀለኝ። ከተማዋን አሳይቶ መለሰኝ። ካለፈ በኋላ ትንሽ የሚደብረኝ ነገር ቢኖር ሰውና እቃ አንድ ላይ ከርቀት ባይ ሰው አልጭንም። እኔ እቃውን ነው እንጂ ነው እቃውን ነው ማስቀድመው። ብር አለዋ ብር ሰው ስትጭን ብር 50 ነው። እቃ ስትጭን ቢያንስ 15 ብር 10 ብር 15 ብር ይመጣል። ስለዚህ 15 ብር ይመጣው 10 ሰው ጭነህ ነው። አንድ እቃ ስትጭን ግን
15 ብር ታገኛለህ። ልዩ ጉዞ ልጋም ከህይወት ትመራለህ። ሳየው ካልተመቸኝ አላስገባውም፣ አልጭነውም። የሆነ ገብቶ የሚጨቃጨቅ አይነት ትለዩታላችሁ። በነገራችን ላይ ገብቶ የሚጨቃጨቀውን ገብቶ ፍቅር የሆነው ይለያልም እና ከርቀት አይታችሁ ማንበብ ትችላላችሁ። እና ሲያዩት ያላማረ ባይገባ ይሻላል። ጋራጅ ቦታ ሄዳለሁ። ፒንሳ በማቀበል መፍቻ በማቀበል እንትን አምጣ ስትባል እሺ ብለህ ግሪስ ነክተህ ጎማ በመፍታት በማሰር ክሪክ በዛች በጥቃቅን ነገሮች ለምደን ሹፌር ስንሆንም ከዛ በኋላ ከመኪና ጋር አታችመንታችን ጥሩ ከሆነ ለራሳችን እውቀቱ ተሳፋሪዎች ትተው ያወረዱት ዕቃ እናገኛለን። እኔ ግን አግኝቼ የማውቀው ጥላ፣ ሰዓት፣ ገንዘብ፣ የውጭ ሀገር ገንዘብ ኖት። እንደውም በአጋጣሚ የካዛክስታን የገንዘብ ኖት አግኝቼ 10,000 ይላል። ብዙ ብር መስሎኛል። በቃ ህይወቴ የተቀየረ መሰለኝ። 10,000 መታወት ዝም ብዬ በሰዓቱ በዶላር ዋጋ ነው የመታወት። በምን እንደሆነ ራሱ አላስታውስም። ሳንቲም ማዕት ብር መጣ። በቃ መንጃ ፈቃዴን አውጥተው በቃ ወይኔ በህይወቴ ላይ የተቀየረ ጎግል አስደርጋለሁ። 800 ብር በስንት ነው የሚባዛው? አሁን 2600 አካባቢ ደርሷል። እያየሁት ነበር። ሁሌ መስቀል ጉራጌ ሀገር እሄዳለሁ። ኮንትራትም ካገኘሁ እሄዳለሁ፣ ጓደኞቹም ይዘው ይሄዳሉ። እና በአጋጣሚ ስራ እየሰራው ነበር እና ከምሰራበት መኪና ጋር አብሬ ሄድኩኝ ለ3 ቀን እና 3 ቀን ቆይቼ ስመለስ የቤት ዕቃ ተዘርፏል። በቃ ምንም ዕቃ የተረፈኝ የለም። ምንድን ነው የተወሰደብኝ አትሉ? ፍራሽ፣ ብርድ ልብስ፣ ምንጣፍ፣ ትንሽዬ ጂፓስ እዛች ላይ እኮ ነው የተወሰደብኝ። ከዛችን ቤት፣ ከዛችን ኑሮ፣ ከዛችን ዕቃ አላሳዝንም? ልዩ ጉዞ ልጋም ከህይወት ትመራለህ።